አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ ወይ? አለን አልሐምዱሊላህ። እዚህ ጋር ዶሮ ሳሎና ልሰራ ነው ወይ ሳሎና ዲያይ ቺክን ሳሎና ማለት ነው ልሰራ። ያው ሽንኩርት ምናምን እያቁላላሁ ነው። እያንዳንዱን ግብአት አዘጋጅቻለሁ። እዚህ ጋር ዘይት ጨመርኩበት። ያው ብዙ ሊመስላችሁ ይችላል፣ ግን ብዙ አይደለም። ዘይቱን አርጌ እየጠበስኩት ነው ማለት ነው። ኦኬ እዚህ ጋር ሩዙን አጥቤ ዘፍዝፌው የኔ ሩዙ ወደፍቼው ገና አዲስ ውሃ ነው ያደረኩበት። አሁን ውሃ ላይ ጨመርኩኝ። ሩዝ ያው በሁለት አይነት መንገድ መቀቀል ትችላላችሁ። እኔ ይህንን ቅቤ አድርጌ የምቀቅለው ከሆነ ግን በኋላ ውሃውን አልደፋውም። ልክ እንደሚያችቡስ እንዲበስል ነው የማደርገው ማለት ነው። እዚህ ጋር ጨው አደረኩበት። ከድኜ ተውኩት እንዲበስልኝ። እዚህ ጋር ዝንጅብልና ቱም ያው እኔ ፍሪጅ ነው የማስቀምጠው። ከፍሪጅ አውጥቼ መጠቀም ጀመርኩኝ ማለት ነው። እያቁላላሁት ነው። ቪዲዮ እያቆራረጥኩ ነው የምሰራው ማለት ነው። ያው ቪዲዮን በብዛት እንዳይረዝም ብዬ ያው እየቆራረጥኩ ነው የምሰራው። ስርስ ቮይስ ድምፅ አስገብቼ ስላላስገባሁኝ አሁን ነው የማስገባው። በዚህ ጋር የተለያዩ ቅመሞችን ማጂና ጨምሬ አንድ ላይ እየጠበስኩት ነው። እዚህ ጋር ቲማቲም ኮዝበራውና ቃሪያ ምናምን ጨመርኩኝ። የረሳሁት ነገር ሸበት ረስቼ ነበረ። አሁን ነው የምጨምረው ማለት ነው። በደንብ መብሰል አለበት ቲማቲሙ። ኦኬ አሁን ከደንኩት። መጀመሪያ ረስቼ ስለነበረ ሸበት ጨምሬበታለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ነኝ አበረታቱኝ። ኢንሻአላህ ወደፊት የተለያዩ ቪዲዮችን ጥረትን የጠበቀ ቪዲዮ ሰርቼ እመጣለሁ ብዬ ተስፋ አደርጋለሁ። ለአሁኑ ግን እንደዚህ ነው። ያው በአንድ ጊዜ ያዝኩኝ፣ በአንድ ጊዜ ቀረጽኩኝ ስለሆነ ምንም ጥራት ያለው ቪዲዮ አይደለም እየሰራው ያለሁት ማለት ነው። እዚህ ጋር ያው እኔ አንድ ሙሉ ሳልሳ ነው የምጠቀመው። የምሰራው ደግሞ አንድ ዶሮ ስለሆነ ከዚህ በላይ አያስፈልገኝም ማለት ነው። ስለዚህ በደንብ አቁላልቼው ጥብስ አድርገውና ልክ ሽሮ እንዴት ነው የምንጠቀጥቀው? እዛ ሲንጠቀጠቅልኝ ነው ቲማቲሙ ምናምን በደንብ እንደበሰለ ካወቅኩ በኋላ ነው ዶሮ ላደርግ የምችለው። እዚህ ጋር ያው ሩዙ ገና ውሃው አልፈላም። እንደዚህ አድርጌ ነው የምሰራው። ሩዝ ውሃውን ትንሽ በዛ አድርጋችሁ ጨምራችሁ ዘይት አድርጋችሁበት በኋላ ማጥለልም ትችላላችሁ። እኔ ግን ሰዎቹ በዚህ መልክ ስለሚወዱት ሰው እንደዚህ አድርጌ ሳምና ወይም ዝብዳ አርጌ ተውኩት ማለት ነው። እዚህ ጋር ወደ ቁሌቱ ተመለስኩኝና እያየሁት ነበረ። እሱን በደንብ አቁላልቼ ስጨርስ ነው ከዛ ዶሮ ማደርገው ማለት ነው። እዚህ ጋር እየፈቀፈኩት ነው ቢኮዝ ሳላስበው እንትን ይዞብኛል ከታች ትንሽ ማለት ነው። ከዳር ይዞብኝ ነበር፣ ግን ብዙም አይደለም፣ ብዙ አይደለም ግን የያዘብኝ። ኦኬ እዚህ ጋር አሁን በደንብ በስሎልኛል። እሱን ብጨምረው ዶሮ ነው ማለት ነው። ዶሮን ያው እንደተለመደው ልክዜም እንደማደርገው በሎሚ እና በጨው አጥቤዋለሁ በደንብ አርጌ። ሎሚ ከሌለኝ ግን በአቼቶን ማጥበው። አሁን ላይ ሎሚ ስላለኝ በሎሚ ማጥበው ማለት ነው። ስለዚህ ጋር አቁላላሁት ሁሉንም። ኦኬ አሁን እዚህ ጋር ከደን አርጌ ለትንሽ ጊዜ እተዋለሁ ማለት ነው። ትንሽ ማለት ቁሌቱን ጣዕሙን እንዲወስድልኝ ማለት ነው።
ኦኬ አሁን እዚህ ጋር ፈላ ነው አይቼ መለስኩት። የዶሮም ጥብስ ብሎልኝ ገለባብጠዋለሁ፣ ደጋግሜ አቁላለዋለሁ ማለት ነው። ሶሪ በነገራችን ላይ አማርኛ በእርግጥ ቋንቋ ጠፍቶኛል ብዬ ስለች ትንሽ ከባድ ነው፣ ግን የቃላቶች አለማስተካከል ግን ይታይብኛል፣ ለራሴን ያስታውቀኛል። ኦኬ አሁንም ከደንኩት ማለት ነው። ከድኝ ተውኩትኝ። እዚህ ጋር ሮዙ ውሃው ፈላ ማለት ነው። ከዚህ በኋላ ትንሽ ከድ ነው እና ከዛ ከፈት አድርጌ ነው የምተው። ቢኮዝ ውሃውን ስለማልደፋው እንደዚህ ነው የምተወው ማለት ነው። ኦኬ አሁን ከደንኩት ለትንሽ ደቂቃ። ከዛ ከደን አድርጌ ተዋለውኝ በእንፋሎት እንዲበስል ማለት ነው። እንደማማስለው እንዳይሰበርብኝ ከዳት ትንሹ ነው ማለት እንዴት ነው ምንድን ነው የሚባለው? ከላይ ያለው ሩዝ ወደ ታች እንዲወርድ ማለት ነው። ከዚህ ጋር በደንብ ያቁላላሁት ነው። ውሃ ጨመርኩበት። የፈላ ውሃ ፍልቼ ስለነበር ጨመርኩበትኝ ማለት ነው። ውሃ እንግዲህ ያው እንደ ፍላጎታችሁ ነው የተጨመሩበት ማለት ነው። እዚህ ጋር ማሰልኩት። ኦኬ እንደዚህ አድርጌ አሁን ያው ከድኜ ተዋለሁ ለትንሽ ጊዜ ማለት ነው። ሩዙ እዚህ ጋር ውሃውን እየጠጣው ነው ወይም እየመጠጠልኝ ነው። ትንሽ ውሃ ነው ያለው። ስለዚህ አሁን ትንሽ ከፈት አድርጌ ብቻ ነው የምተወው። ለምን ማለት ውሃ ከበዛበት ራሱ ቫፖር እያደረገ ይሄዳል ማለት ነው። እየተነገ እዚህ ጋር ዶሮ ተንተከተከ ከፍቼ ያየሁትና ዳግም ወደ ሩዙ ተመለስኩኝ። አሁን ክዳኑን ከድኜዋለሁኝ የሩዙ እንዲበስልልኝ ማለት ነው። አሁን ወደ ዶሮ ተመለስኩኝና ካሮት ነው ቅድም የምጨምረው ማለት ነው። አሁን ካሮት ነው መጨምረው ትንሽ እንዲበስልልኝ ከድንቹ ቀደም ብዬ። ኦኬ ካሮቱን ከጨመርኩኝ በኋላ ለአንድ 5 ደቂቃ ከድኜ ተወዋለሁ። ኦኬ ከ5 ደቂቃ በኋላ ተመልሼ የመጣሁኝና ያው ድንቹን ጨመርኩኝ ማለት ነው። ካሮቱ ትንሽ ከበሰለ በኋላ ማለት ነው። ምክንያቱም ካሮትና ድንች ሁሉ አንድ ላይ አይበስልም። ስለዚህ እኔ ድንች በዛ አደርግበታለሁ። ቢካዝ ልጆቹ ምናምን ድንች ስለሚወዱ ድንቹን በዛ አደረግኩት። እዚህ ጋር ማሰልኩት። ኦኬ አሁን ከድኜ ተዋለሁኝ ለትንሽ ጊዜ። ከትንሽ ደቂቃ በኋላ ተመልሼ መጣሁኝ። ያው በቪዲዮ እንደዚህ ሲታይ ምናምን ቀላል ሊመስል ይችላል። ነገር ግን እኔ አዲስ ራሱ እንደዚህ ስከፍት ስሰራው በጣም ነው የሚያደክመው ማለት ነው። እዚህ ጋር ኮሳ ጨመርኩኝ ማለት ነው። ኮሳና ይሄ ደግሞ ምንድን ነው የሚባለው? ኦክራ ምንድን ነው የሚባለው? አይ ዶንት ኖ ሜቢ ሌዲ ፊንገር ወይም ኦክራ ነው። ይሄ ኦክራ። ኦኬ ጨምሬ ጨረስኩኝና አቁላላሁት ወር አማሰልኩት። ከድኜ ተዋለሁ ማለት ነው እንዲበስል። እዚህ ጋር ሩዙ ደርሶልኛል ኦሬዲ። ያው በእንፋሎቱ በራሱ ጊዜ ቀስ ብሎ ይበስላል። እዚህ ጋር ወጡ ደረሰልኝ። በማቀርብበት እቃ ገለበጥኩ። ሩዙን በሰለ በቃ አደረግኩኝ። አሁን ልወስድ ነው ወደ ውስጥ ወይም ወደ ምሳ ማቀርብበት ቦታ ማለት ነው። ያ እንደዚህ አድርጌ ጨረስኩኝ።